ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ ቅዱሳን በጌታ ተባረኩ። ጸጋ ይብዛላችሁ። የእግዚአብሔርን ቃል ለመስማት ጥቂት ደቂቃ ይኑራችሁ። በጌታ ደግሞ በየዕለቱ አንድ ምዕራፍ አንብቡ። በጌታ እላችኋለሁ። የሚያሳርፈን እሱ ነውና ስሙ ይባረክ። ተባረክ። ወደ ዛሬው ሀሳብ እንመለሳለን። ጸጋ ይብዛላችሁ። የእግዚአብሔር ፊት ውዳሴ እግዚአብሔርን ሁሉ ጊዜ እባርከዋለሁ፣ ምስጋናውም ዘወትር ከአፌ አይለይ። ነፍሴ በእግዚአብሔር ተመካች። ትሑታንን ይህንን ስትሰሙ ሐሴትን ያደርጋሉ። ኑና ከኔ ጋር እግዚአብሔርን አክብሩት፣ ስሙንም በአንድነት ከፍ ከፍ እናድርግ። እግዚአብሔርን ፈለግሁት፣ እርሱም መለሰልኝ፣ ከፈራሁት ሁሉም አዳነኝ። ወደ እርሱ የሚመለከቱ ያበራል፣ ፊታቸውንም ከቶ አያፍርም። ይቺ ችግረኛው ጩኸትም እግዚአብሔር ሰማ፣ ከመከራውም ሁሉም አዳነው። እግዚአብሔርም በሚፈሩት ዙሪያ የእግዚአብሔር መላእክት ይሰፍራሉ፣ ያድናችሁማል። እግዚአብሔር ቸር መሆኑን ቀምሳችሁ እዩ። እርሱ መጠጊያ የሚያደርጉ ምንኛ ብሩክ ናቸው። እናንተ ቅዱሳን እግዚአብሔርን ፍሩት፣ እርሱን የሚፈሩ አንዳች አያጡምና። አንበሳ ሊያጣም ሊራብም ይችላል፣ እግዚአብሔርን የሚሻ ግን መልካምን ነገር አይጎድለባቸው። ልጆቼ ሆይ ኑ ስሙ፣ እግዚአብሔርን መፍራትን አስተምራችኋለሁ። ሕይወትን የሚወድ በጎውንም ያይ ዘንድ ዕድሜውንም የሚመኝ ማን ነው? አንደበቱ ከክፉ ነገር ከልክል፣ ከንፈርህን ከሽንገላ ጠብቅ። ከክፉም ሸሽ፣ መልካምንም አድርግ፣ ሰላምንም ፈልግ ተከተለውም። የእግዚአብሔር ዓይኖች ወደ ጻድቃን ናቸውና ጆሮቹም ለጩኸታቸው ክፍት ነው። መታሰቢያቸው ከምድር ለማጥፋት የእግዚአብሔር ፊት በክፉ አድራጊዎች ላይ ነው። ጻድቃን ሲጮኹ እግዚአብሔር ይሰማቸዋል፣ ከመከራቸው ሁሉም ያድናቸዋል። እግዚአብሔር ልባቸው ለተሰበረው ቅርብ ነውና መንፈሳቸውን የተሰበረውን ያድናል። የጻድቃን መከራ ብዙ ነው፣ እግዚአብሔር ግን ከሁሉም ያድነዋል። አጥንቶቹ ሁሉም ይጠብቃል፣ ከእነርሱም አንድም አይሰበርም። ኃጢአተኞቹ ከፊት ይገላቸዋል፣ ጻድቃንም የሚጠሉ ይፈረድባቸዋል። እግዚአብሔር የባሪያዎችንም ነፍስ ይቤዣል። እርሱን መጠጊያ ያደረጉ አያፍሩበትምና። ሃሌሉያ! እግዚአብሔር መጠጊያችን ይሁን። አሜን። ተባረኩ።